ግን ለኔ ይሄ ምክንያት ብቻ በቂ ነው ብዬ አላስብም። ለኔና አንቺ መለያየት፣ ለኔና አንቺ መራራቅ ይኸውልህ እኔ አንተ ላይ ምንም እንዳላየሁብህ ሳታቀርታ አይደለም። ጥፋቶች አሉብህ፣ ታውቃቸዋለህ። ጥፋቴን አምኛለሁ ሩታ፣ እያንዳንዱ ነገር ታውቀዋለህ። ግን በቃ ሆን ብለህ ይሁን እንጃ ፈልገው ቢሆን አስበህበትም ይሁን አላውቅም፣ ለምን እንደምትደጋግመው አላውቅም። ሩታኔ በህይወት ሆን ብዬ የማደርገው ምንም አይነት ነገር የለም። አንቺን ለማስከፋት፣ አንቺን ለመበደል፣ አንቺን የሆነ ነገር ለማድረግ ሆን ብዬ ምንም ነገር ያደረኩት ነገር የለም። እግዚአብሔር ነው የምልሽ፣ ላታምኚ ትችያለሽ። ግን አንቺን የሆነ ነገር ለማድረግ አንቺን እንደሚጎዳ ያወቅኩ እስከዛሬ ያደረኩት ነገር የለም። ለምንድን ነው ማመን የከበደሽ? እኔ ለምን ነው ማመን መቀበል የከበደሽ? ለመስማት አንድም ቀን ሰልችቻለሁ። በቃ አንተ የምትለኝ ነገር ለማድረግ አንድም ቀን እንጃ ሰልችቶኝ አያውቅም። አንተ ግን እንጃ ከኔ በጣም በብዙ መንገድ ተቃራኒ ነህ፣ በጣም ተቃራኒ ነህ። እኔ አንተ ከምፈልጋቸው ነገሮች ይኖራሉ፣ ግን አላገኛቸውም። በጣም ተቀይረሃል፣ ማላቀ ሰው ሆነሃል። እኔ ደግሞ ይህንን ማላቀውን ሰው ተቀብሎ መኖር ከብዶኛል። ገባ? ይህንን ማንነትህን አላቀውም። ከናካቴው እንደተቀየርክ በተደጋጋሚ ነግሬሃለሁ። ችግር የቱ ጋር እንደሆነ ነግሬሃለሁ። ባልነግርህ እሺ፣ እኔ ላይ ነበር ጥፋት የሚኖረው፣ እኔ ላይ ነበር የሚፈረደው። ግን በቃ ነግሬሃለሁ ጥፋቶችህን፣ ችግር የቱ ጋር እንዳለ በየትኛው መንገድ ማስተካከል እንደምትችል ጭምር ነግሬሃለሁ። የትኛውም ሰው ይጋጫል። የትኛውም ባለ ትዳር ብጠይቅም ሳይጣላ ሳይጋጭ የሚኖር የለም። ምናልባት የኔና አንቺ ብዙ ጊዜ ጸባችን ይፋ ስለወጣ ሚዲያ ላይ ስላለ ብዙ ሰው ስለሚያውቀው ያ ነገር ሰልችቶሽ ደብሮሽ ሊሆን ይችላል እንጂ ከሚዲያ ውጪ ቤታቸው ላይ የሚጋጩ ቢጣሉ ብዙ ነገር የሚያሳልፉ ሰዎች አሉ። የኔና አንቺ የናል ከብዶ አይደለም ሩታ፣ የትኛውም ቤት ያለ ነገር ነው። ግን ቀስ በቀስ ነው ሁሉም ነገር የሚስተካከለው። እኔና አንቺ ቅርብ ጊዜ ነው አብረን ይሆን ነው። ገና ባህሪ ለባህሪ አልተግባባንም፣ ገና ባህሪ ለባህሪ አልተዋወቅንም። ከዚህ በኋላ ረጅም አመታት እግዚአብሔር ካለ አብረን ነው የምንኖረው። ስለዚህ ገና ካሁኑ ነገሮችን በእንደዚህ ውሳኔ ውስጥ እንድትገቢ አልፈልግም እና የትኛውም ቤት ላይ ያለ ነገር ነው። እግዚአብሔር ነው የምልሽ፣ የትኛውም ሰው መጠየቅ ይችላል። ስለዚህ እኔና አንቺ እናል መሀላችን ላይ የከፋ ነገር የመጣ ነገር የለም። ወይንም ደግሞ እኔ ማላቀው ነገር ካለ ምናልባት ሰዎች አንቺን ያወሩሽ ለአንቺ የተናገሩሽ ነገር ካለ እኔ ማላቀው ነገር ካለ ንገሪኝ እና ልወቀው፣ ጥፋቴን ማለት ነው። ደግሞ እስከ